السلام عليكم ورحمة الله وبركاته. زاري لنزي ሁለትና ለሌሎችም በዚህ ጉዳይ ላይ የተሳተፉ ላሉ ሰዎች ኢንሻአላህ ሼር አድርጉና አድርሱልኝ። ነገሩ እንደዚህ ነው። ሙአዝ ስቱዲዮ አሰራለሁ ብሎ ሙአዝ ሀቢብ ተነሳ። ሲፈልግ ይጨፍርበት፣ ሲፈልግ የፈለገውን ነገር ይስራበት። እሱን የሚመስል ሰው ነው አይደል የሚሰጠው፣ ይስጠው። ግን አንዳንድ ጊዜ ሳናቅ መልካም እንሰራለን ብለን ለእንደዚህ አይነት ሰዎች ፕሮሞሽን እንሰራላቸዋለን። አሁን ሊፍ ገብቶ ነበር። ሊፍ ገብቶ ለሊቱ ሙሉ ምንም ያላገኘው አሁን በዚህ ጉዳይ ላይ አጀንዳ አርገንኛ ወደዚህ የሙአዝን ጉዳይ በ12 ሚሊዮን ብር ስቱዲዮ ሊያሰራ ነው እያልን አጀንዳ ስናረገው የኢትዮጵያን ጉዳይ ታውቁታላችሁ። አሁን በእልህ ሌላ ነገር ውስጥ ይገባል። ከዛ በኋላ ይህንን ጉዳይ የሁለት ፍርቃ ጉዳይ ያረጉትና እንዲያውም 12 ሚሊዮን ብር ነው የምትጠብቁት፣ ከዛ በላይ ያገኛል። ግን ነገሮችን አንዳንድ ጊዜ እንዳልሰማን አይተን ማለፍ የምንችላቸው ጉዳዮች ብዙ ጉዳዮች አሉ። በእንደዛ አይነት ጉዳይ ማክሰም የምንችላቸውን ጉዳዮች ተነስተን ለዚህ ምላሽ ካልሰጠን ለነዛም ምላሽ ካልሰጠን ስንል ጭራሽ ሳናቀው ለነሱ ምንድነው የምንሰራላቸው? ማስታወቂያ ነው የምንሰራላቸው። በተለይ ብዙ ተከታይ ያላችሁ ሰዎች ፕሮሞሽን እየሰራችሁላቸው ናቸው። አሁን ዙዙ ሰራች፣ ሙቤ ሰራ። አሁን ለዚህ ልጅ ማለት ነው በጣም ትልቅ ፕሮሞሽን የተሰራለት። ይሄ ልጅ እናንተን አይደለም ብዙ ኡስታዞችን አይሰማም። ምክር ለሱ ስድብ ነው። መተው ስትችሉ አሁን ፕሮሞሽን ሰራችሁለት። አልፎ አሁን የልጅ ምን ዛሬ እንደገና ምን ከፈተ? ጎፈንድሚን ከፈተ። ጎፈንድሚ ከፍቻለሁ። ካናዳ ያላችሁ፣ አሜሪካ ያላችሁ ይህንን ስቱዲዮ ከግብ ለማድረስ አግዙም ብሎ ቪዲዮ ሰርቶ ለቀቀ። ጎፈንድሚውንም ለቀቀ። አሁን በዚህ ጉዳይ ላይ ታውቃላችሁ፣ ማን እንደሚረዳው ታውቃላችሁ። እንዲያውም በአጭር ጊዜ ውስጥ እንዲሳካለት እያረጋችሁ ነው። ስለዚህ እንደዚያን ነገር መቅረት አለበት። ማህይምን አዋቂ ማድረግ መቅረት አለበት። ፌመስ ያልሆነን ሰው ፌመስ ማድረግ መቅረት አለበት። የኛ ሰው አብዛኛው ቲክቶከር ምን እንደሆነ ታውቃላችሁ? ቲክቶክ የሚጠቀም ሰው የሞተን ሰው ፎሎ የሚያደርግ ህዝብ ነው። አንፎሎ አድርግ የተባለውን ፎሎ የሚያደርግ ህዝብ ነው። ስለዚህ እናንተ ብዙ ፎሎወር ያላችሁ እህት ወንድሞቼ ፕሊዝ እስልምና ይጠቅማል አይጠቅምም ነገሮችን አገናዝባችሁ አንዳንድ ነገሮችን በተሰሩ ጥሩ ነው። አንዳንድ ነገሮችን ማለፍ ያለባችሁ ጉዳይ ለሁሉ ምላሽ መስጠት አትችሉም። የሰው ልጅ ናችሁ። ስለዚህ እንደዚህ አይነት ነገር ሳናቅ ለሰዎች ፕሮሞሽን የምንሰራ ሳናቅ የምናስፋፋላቸው በእኛ ተቃራኒ የሚሄዱ ሰዎች በጣም ብዙ እንዳሉ ታውቃላችሁ። ስለዚህ እንደዚህ አይነት ነገር መቆም አለበት። ለሁሉም ምላሽ መስጠት አንችልም። ስለዚህ እንደዚህ አይነት ነገር ማቆም አለባችሁ። ሰላም አለይኩም።